ጥፍራችሁ ቀለሙን ቀይሯል? ወፍሯል? ወይስ እየተሰባበረ ተቸግራችኋል? እንግዲያውስ መፍትሄ አለ። እሱም ነጭ ሽንኩርት ነው። ነጭ ሽንኩርት በውስጡ የያዘው ንጥረ ነገር እንዴት ፈንገስን እንደሚገል፣ ለምን አልኮል እንደምንጨምርበትና ማን መጠቀም እንደሌለበት በሰፊው እናያለን። ሰላም ጤና ይስጥልኝ። እንደምን አላችሁ የቻናሌ ቤተሰቦች? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ይህ ቪዲዮ ስለ ጥፍር ሙሉ ዕውቀት የሚሰጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ክፍል 1 ላይ የምናየው የፈንገስ አይነቶችንና ለምን ፈንገስ ይመጣል የሚለውን ነው። በመጀመሪያ ዋና ዋና የፈንገስ አይነቶችን ስናይ በሰውነታችን ላይ በተለይም በጥፍርና በቆዳችን ላይ የሚከሰቱ ፈንገሶች በሶስት ዋና ዋና ክፍሎች ይከፈላሉ። አንደኛው ደርማቶፋይተስ ነው። እነዚህ ፈንገሶች ለጥፍር ፈንገስ ዋነኛ ተጠያቂ ሲሆኑ በቆዳ በፀጉርና በጥፍር ላይ ያለውን ኬራቲን የተባለ ፕሮቲንን ይመገባሉ። ሁለተኛው ይስት ወይም ካንዲዲያ የምንለው ነው። ይህ ደግሞ በአብዛኛውን ጊዜ በእጅ ጥፍር ላይ የሚከሰት ሲሆን አካባቢው ውሃ በሚበዛበት ጊዜ ይፈጠራል። ሶስተኛው ሞልድስ ነው። እነዚህ በአፈር ውስጥ የሚገኙና አብዛኛውን ጊዜ በጥፍር ላይ ኢንፌክሽንን ሊፈጥሩ የሚችሉ ናቸው። ሁለተኛ ላይ የምናየው ፈንገስ ለምን ይመጣል? ፈንገስ ዝም ብሎ የሚመጣ በሽታ አይደለም። ምቹ ሁኔታ ሲያገኝ የሚራባ ነው። የመጀመሪያው እርጥበትና ሙቀት ነው። ፈንገስ ጨለማ፣ እርጥበትና ሞቅ ያለ ቦታን ይወዳል። ለምሳሌ ለረጅም ሰዓታት የታፈነ ጫማ ማድረግ ዋነኛ መንስኤው ነው። ሁለተኛው የደም ዝውውር መቀነስ ነው። በእድሜ መግፋት ወይም በስኳር ህመም ምክንያት ወደ እግር የሚሄደው የደም ዝውውር ሲቀንስ ሰውነታችን ፈንገስን የመከላከል አቅሙ ይወርዳል። ሶስተኛው ጥቃቅን ስንጥቆች ናቸው። ይህ ደግሞ በጥፍር ወይም በቆዳ ውስጥ ያሉ ጥቃቅን ስንጥቆች ለፈንገስ እንደ መግቢያ በር ያገለግላሉ። አራተኛው ደግሞ የምንጠቀምባቸውን ዕቃዎች ማጋራት ነው። ይህም የጥፍር መቁረጫ፣ ፎጣ እና ጫማን በጋራ መጠቀም ፈንገስን እንዲመጣ ያደርገዋል። መከላከያ መንገዶቹን ስናይ ፈንገስ ከጠፋ በኋላ እንዳይመለስ እነዚህን ነጥቦች ልትተገብሩ ይገባል። የመጀመሪያው እግርን ማድረቅ ነው። ከታጠቡ በኋላ ጣቶች መካከል ያለውን እርጥበት በደንብ ማድረቅ ነው። ሁለተኛው ጥጥ ካልሲ መጠቀም፣ አየር የሚያስገቡና እርጥበትን የሚመጡ ጥጥ ካልሲዎችን መጠቀም። ሶስተኛው ጫማ መቀያየር ነው። አንድ አይነት ጫማ በየቀኑ አለማድረግ ነው። አራተኛው ህዝብ በሚጠቀምበት ቦታዎች ላይ ጥንቃቄ ማድረግ ነው። ለምሳሌ እንደ ዋና ገንዳ ወይንም በህዝብ መታጠቢያ ቦታዎች በባዶ እግር አለመሄድ ነው። አምስተኛ ሁሌም ሽፍን ጫማ አለማድረግ ነው። አንዳንዴ ፐርፎሬትድ የሆኑ ጫማዎችን ማድረግ፣ ክፍት የሆኑ ጫማዎችን ማድረግ ፈንገስን ለመከላከል ይረዳል። ክፍል 2 ላይ የምናየው የጥፍር ፈንገስን ሳይንስ ነው። አብዛኛውን ጊዜ የጥፍር ፈንገስን የሚያመጡት ደርማቶፋይተስ የተባሉ ጥቃቅን ህዋሳቶች ናቸው። እነዚህ ህዋሳቶች በሰውነታችን ውስጥ ያለውን ኬራቲን እንደ ምግብ ይጠቀማሉ። ጥፍርና ፀጉርን የሚሰራ ፕሮቲን እንደ ምግብ ይጠቀማሉ። ፈንገስ ለመዳን ብዙ ጊዜ ይፈጅበታል ወይም ደግሞ አይድንም። ለምን አይድንም? ጥፍር ጠንካራ በመሆኑ መድኃኒቶች ወደ ውስጥ ዘልቀው እንዳይገቡ አስቸጋሪ ነው። ለዚህም ነው ፈንገሱ ለረጅም ጊዜ የሚቆየው። ክፍል 3 ላይ ግብአቶቻቸውንና አዘገጃጀቱን እናያለን። የመጀመሪያው ግብአት ነጭ ሽንኩርት ነው። ነጭ ሽንኩርት ሲከተፍ ወይም ሲጨፈለቅ አሊሲን የተባለ ንጥረ ነገርን ያመነጫል። ይህ ንጥረ ነገር የፈንገስ ሴል ግድግዳን ወይም ሴል ዌሉን በማዳከም ይገለዋል። ሳይንሳዊ ጥናቶች እንደሚያሳዩት አሊሲን እንደ ተርቢናፊል ያሉ የፋርማሲ መድኃኒቶች የሚሰሩበትን ተመሳሳይ ጸረ ፈንገስ መንገድ ይከተላል። ሁለተኛው ግብአታችን አልኮል ነው። አልኮልን ለምን እንጠቀማለን? አልኮል ነጭ ሽንኩርት ውስጥ ያሉትን ንቁ ንጥረ ነገሮችን ለማሟሟትና ወደ ጥፍር ውስጥ ዘልቀው እንዲገቡ ለማገዝ ያገለግላል። አዘገጃጀቱም አንደኛው አንድ ሙሉ ነጭ ሽንኩርት ከትፎ ጭማቂውን ማውጣት ነው፣ ወይም ፈጭቶ ጭማቂውን ማውጣት ነው።
ይህ 2 የሾርባ ማንኪያ የነጭ ሽንኩርት ጭማቂ ማለት ነው። ሁለተኛው 2 የሾርባ ማንኪያ 90% ኢታኖል እንጠቀማለን። ከዚያ የነጭ ሽንኩርት ጭማቂውንና አልኮሉን ቀላቅለን ከ2 እስከ 3 ቀን በጨለማ ክፍል ውስጥ ወይም በጨለማ ቦታ ላይ እናስቀምጠዋለን። ሶስተኛ ላይ እግራችንን በጨውና በናና ቅጠል ሞቅ ባለ ውሃ ውስጥ ከ15 እስከ 20 ደቂቃ ዘፍዝፈን እናጥበዋለን። ይህ ጥፍር እንዲለሰልስና መድኃኒቱ ዘልቆ እንዲገባ ያደርገዋል። አጠቃቀሙ ያዘጋጀነውን ፈሳሽ በቀን 1 ጊዜ በተጎዳው ጥፍር ላይ መቀባትና ጥፍሩ እስኪታደስ ድረስ ወይም እንደ ፈንገሱ ክብደት ይህ ሂደት ለሳምንታት ሊወስድ ይችላል። አሁን ያየነው የመጀመሪያው አዘገጃጀታችን ሲሆን ሁለተኛው አዘገጃጀታችን ደግሞ የፖም ቆምጣጤና የባህር ጨው መታጠቢያ ነው፣ ወይም አፕል ሳይደር ቪንገር እና የጨው መታጠቢያ ነው። ሳይንሱ አፕል ሳይደር ቪንገር ወይም የፖም ቆምጣጤ አሲዳማ በመሆኑ ፈንገስ የሚራባበትን ፒኤች መጠን ያዛባዋል። አዘገጃጀቱን እኩል መጠን ያለው አፕል ሳይደር ቪንገር እና ለብ ያለ ውሃ ቀላቅሎ እግርን ለ20 ደቂቃ ዘፍዝፎ ማቆየት። ጥቅሙም የጥፍርን አካባቢ አሲዳማ በማድረግ ፈንገስ እንዳይስፋፋ ያደርጋል። ሶስተኛ ላይ የምናዘጋጀው የኮኮናት ዘይትና የሎሚ ጭማቂ ነው። የሎሚ አሲዳማነት ፈንገሱ እንዳይራባ ያግዛል። አዘገጃጀቱ 1 የሾርባ ማንኪያ የኮኮናት ዘይት ከ1 የሾርባ ማንኪያ ሎሚ ጋር በመቀላቀል በቀን 2 ጊዜ ጥፍር ላይ በመቀባት በደንብ ማሸት። ሌላው ደግሞ የኮኮናት ዘይት ከእርድ ጋር ነው። እርድ ቁስለትን የመከላከልና የፈንገስ እድገትን የማቆም ብቃት አለው። አዘገጃጀቱን 1 የሻይ ማንኪያ እርድ ከ1 የሾርባ ማንኪያ የኮኮናት ዘይት ጋር መቀላቀል። እንደ ፔስት ሲሆን ያንን ያዘጋጀነውን ውህድ ጥፍር ላይ መቀባትና ለጥቂት ጊዜ አቆይቶ መታጠብ ነው። የእርድ ቀለም የጥፍር ቀለምን ስለሚቀይር ጥንቃቄ ማድረግ ነው። ለጥቂት ጊዜ ብቻ ነው መቀባት ያለበት። አራተኛው ቤኪንግ ሶዳ ነው። ቤኪንግ ሶዳ እርጥበትን የመምጠጥና ሽታን የማጥፋት ብቃት አለው። አጠቃቀሙ 1 የሻይ ማንኪያ ቤኪንግ ሶዳ ወስዶ ከጥቂት ውሃ ጋር በደንብ ለውሶ እንደ ፔስት ማዘጋጀት ነው። ከዚያ ያንን ያዘጋጀነውን ፔስት ጥፍር ላይ መቀባትና ለ10 ደቂቃ አቆይቶ መታጠብ ነው። አምስተኛው ቪክስ ነው። ቪክስ ስንል የሚገርም ቢመስልም በቪክስ ውስጥ የሚገኙት ካንፈርና ማኒቶል የጥፍር ፈንገስን ለማከም እንደሚረዱ ጥናቶች ያሳያሉ። የቪክስና የቪንገር ጥምረት ጥፍሩ ቀለም ቀይሮ ከሆነ እጅግ በጣም ውጤታማ ነው። ማታ ከመተኛቶ በፊት ጥፍሩን በቪንገርና በውሃ ዘፍዝፈው ካጠቡና ካደረቁ በኋላ ቪክስ በደንብ ቀብተው በጨርቅ ወይም በፕላስተር አስረው ይደሩ። ይህ ለውጡን በፍጥነት ያሳያል። ስድስተኛው ሊስትሪን የሚባለው ማውዝ ወሽ ነው። አጠቃቀሙ የአፍ ማጠቢያ በውስጡ ማኒቶልና ቲሞል ያሉ ንጥረ ነገሮችን ስለሚይዝ ለከፋ የጥፍር ፈንገስ እንደ አማራጭ ያገለግላል። የማውዝ ዋሹን ከቪንገር ጋር በመቀላቀል ለ30 ደቂቃ ጥፍርን መዘፍዘፍ ነው። ሰባተኛ ላይ የምናየው ጫማና ካልሲን ማከም ነው። ጥፍሩ ላይ ብቻ ማተኮር በቂ አይደለም። ምክንያቱም ፈንገሱ ጫማ ውስጥም ሊኖር ይችላል። ካልሲዮን በሙቅ ውሃ ይቀቅሉ። ጫማው ውስጥ የጸረ ፈንገስ ፓውደር ወይም ቤኪንግ ሶዳን ይነስንሱ። በዚህ ካልተሻሎትና ፈንገሱ አደገኛ ከሆነ መቼ ነው ሕክምና ቦታ መሄድ ያለበት? የጥፍር ፈንገስ እጅግ በጣም ግትር ሊሆን ይችላል። የሚከተሉትን ምልክቶች ካዩ ግን የግድ በባለሙያ የሚታዘዝ ጥፍር ላይ የሚቀባ ወይም የሚዋጥ መድኃኒት ሊያስፈልጎት ይችላል። ጥፍሩ በጣም ተለይቶ እየተሰነጣጠቀና እየተፈረፈረ ከሆነ፣ በጥፍሩ ዙሪያ ያለው ቆዳ በጣም ቀልቶ ካበጠ ወይም ህመም ከፈጠረ፣ በተጨማሪም በተፈጥሯዊ መፍትሄዎች ለ2 እስከ 3 ወራት ተጠቅመው ምንም አይነት ለውጥ ካላዩ፣ እነዚህን ነገሮች ካስተዋሉ ወደ ሕክምና ሄደው መታከም አስፈላጊ ነው። አዲስና ጤናማ ጥፍር ቀስ ብሎ ስለሚበቅል ሙሉ በሙሉ የጠራ ጥፍር ለማየት እንደ ጥፍሩ እድገት ፍጥነት ከ3 እስከ 6 ወር ሊወስድ ይችላል። ስለዚህ ተስፋ ሳይቆርጡ እነዚህን ያሳየኋችሁን መንገዶች በየቀኑ ማድረጎን በመቀጠል የጥፍር ፈንገስን ማከም ይቻላል። መዘንጋት የሌለባቸው ነጥቦች፣ አንደኛ ጥፍሩን ማሳጠር ነው። የታመመውን ጥፍር ማሳጠርና ሁልጊዜ በንጽህና መያዝ መድኃኒቱ
ወደ ውስጥ ዘልቆ እንዲገባ ይረዳል። ሁለተኛው መሳሪያዎችን መለየት ነው። ይህ የታመመውን ጥፍር የቆረጥንበትን መቁረጫ ለሌሎች ጤናማ ጥፍሮች አለመጠቀም ነው፣ ፈንገስ በቀላሉ ስለሚተላለፍ። ሶስተኛው ማድረቅ ነው። ከታጠቡ በኋላ ጥፍሮ ላይ ምንም አይነት እርጥበት እንዳይኖር በደንብ ማድረቅ ነው። መጠንቀቅ ያለባቸው ሰዎች፣ ሴንሲቲቭ ስኪን ያላቸው ሰዎች ነጭ ሽንኩርት በቆዳ ላይ ቃጠሎ ሊያመጣ ስለሚችል በቆዳው ላይ አይቀቡት፣ ጥፍሩ ላይ ብቻ ያድርጉ። ሁለተኛው የስኳር በሽተኞች ናቸው። የስኳር ህመም ካለባችሁና የእግር ጥፍራችሁ ላይ ቁስለት ካለ ራሳችሁን ከማከም ይልቅ ወደ ሐኪም ቤት ሄዳችሁ ህክምና ማድረግ አለባችሁ። ምክንያቱም ኢንፌክሽኑ ሊባባስ ስለሚችል። ሶስተኛ የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ነጭ ሽንኩርትን በከፍተኛ መጠን መመገብ ደም ሊያቀጥን ይችላል። ነገር ግን በቆዳ ላይ ሲቀባ ያን ያህል ተጽዕኖ የለውም። ሁልጊዜ እግርን፣ እጅን ማድረቅ ያስፈልጋል። ምክንያቱም ፈንገስ እርጥበትን ይወዳል። ይህንን ዘዴ በሐኪም ከታዘዙ የፈንገስ ቅባቶች ጋር አቀላቅለው አይጠቀሙ። ውድ ተከታታዮቼ፣ ጥፍር የጤናችን መስታወት ነው። ዛሬ ያየነው የተፈጥሮ መፍትሄ ውጤታማ እንዲሆን ትዕግስትና ንጽህና ያስፈልጋል። ያስታውሱ፣ ፈንገስ በአንድ ቀን አይጠፋም፣ ግን በጽናት ከታገልነው ድል እናደርገዋለን። ይህ ቪዲዮ ከረዳችሁ ላይክ አድርጉ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ለብዙዎች እንዲደርስም ሼር አድርጉት። በሚቀጥለው ቪዲዮ በሌላ ጠቃሚ ትምህርት እስከምንገናኝ ጤናችሁን ጠብቁ። እኔ አዳነች መሃሉ ነበርኩኝ። አመሰግናለሁ። ሰላም ቆዩልኝ። ቻው።